ስለ ሚሞን ፓርቲ ትናንትና በሰራሁት ቪዲዮ ብዙዎቻችሁ ተደስታችሁ ዳውንሎድ አድርጋችሁ ስራ የጀመራችሁ አላችሁ። ላይቭ ላይም ፓርቲ ላይም ኢትዮጵያውያንን እያየው ነው። በጣም ደስ ይላል። ነገር ግን በጣም በርካታ ጥያቄዎች እየተጠየቁ ይገኛሉ። ከጥያቄዎች መካከል በተደጋጋሚ የተጠየቀ ጥያቄ ምንድነው? ሚሞን ፓርቲ ከሌሎች ላይቭ ስትሪሚንግ አፖች ምን ይለየዋል የሚል ጥያቄ ተጠይቋል። ብዙ ነገሮች ቢያመሳስሉትም ግን የሚለይባቸውን 5 ነገሮች በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮ። ሚሞን ፓርቲን አንድ ለየት የሚያደርገው ነገር ምንድነው? ከሌሎች ላይቭ ስትሪሚንግ አፖች በተለየ ከፍተኛ ገቢ የምታገኙባቸው የስራ ዘርፎች አሉ። ከነዚህም መካከል አንደኛ ዴይሊ ታስኮቻችሁን በትክክል መፈጸም ነው። ሁለተኛ ደግሞ የተለያዩ ቻሌንጆችን በየቀኑ ያዘጋጃሉ። ለምሳሌ በዚህ ሰዓት 5000 ቢን የምታገኙበት የቲክቶክ ክሬቲቭ ቻሌንጅ አለ። ልክ ቲክቶክ ቪዲዮ ስለ ሚሞን ፓርቲ ሰርታችሁ ስትለቁ 5000 ቢን ለእናንተ ይደርሳችኋል፣ ወይም ደግሞ $0.5 ስለለቀቃችሁ ብቻ በእይታ በምንም አይመዘንም። ስለዚህ እንደነዚህ አይነት ቻሌንጆችን ያዘጋጃል። በተጨማሪም ደግሞ ማንም ሰው ስታር ሆስት ሆኖ ላይቭ እየገባ የተለያዩ ቢኖችን ከፕላትፎርም የሚወስድበት ሌላ ቻሌንጅ አለ። አዲስ እንደመሆኑ መጠን ገብታችሁ እነዚህ ነገሮች ብትሰሩ የተለየ ገቢ ታገኛላችሁ። ሁለተኛው ጥቅም ደግሞ በአንድ ኢንቪቴሽን ከአንድ ሰው እስከ $199 የምታገኙ መሆኑ። ይህ ማለት ምንድነው? እናንተ የራሳችሁን ሪፈራል ሊንክ ለሰዎች ትልኩላችኋላችሁ። ከፈለጋችሁ በቴሌግራም፣ በዋትሳፕ፣ በፌስቡክ በፈለጋችሁት ሁሉ መላክ ትችላላችሁ። ሰዎች በእናንተ ሪፈራል ሊንክ ገብተው ዳውንሎድ አድርገው የራሳቸውን ታስክ ፐርፎርምስ ሲያደርጉ ሪፈር ስላደረጋችሁ ስላስተዋወቃችሁልኝ ብሎ እስከ $199 ድረስ ለእናንተ ይሰጣችኋል ማለት ነው። ነገር ግን ኢንቫይት ያደረጋችሁ ሰው የራሱን ስራ መስራት አለበት። ለምሳሌ ላይ መግባት አለበት፣ ፓርቲ ላይ መሳተፍ አለበት፣ እንዲሁም ደግሞ ጌሞችን ቢጫወት ይመከራል። ነገር ግን እኔ እዚህ ጋር ጌም ተጫወቱ ብዬ አልመክራችሁም። ግን ፕላትፎርሙ ያስቀመጠው አንድ ክራይቴሪያ ነው፣ ይህን እንድታቆልኝ። በዚህ በኢንቪቴሽን ዙሪያ ከሌሎች ከኒኪና ከፖፖ ሲወዳደር ፖፖ በአንድ ሰው ኢንቫይት አድርጋችሁ እስከ $14 ድረስ ነው የምታገኙ። ያንንም ኢትዮጵያ ውስጥ ለማግኘት ስለሚከብድ $6 ታገኛላችሁ ማለት። ኒኪን ደግሞ የምንመለከት ከሆነ እስከ $12 ድረስ የምታገኙ ይሆናል። ስለዚህ የሚሞ ፓርቲ ኢንቪቴሽን በጣም ከፍተኛ ነው። ነገር ግን ክራይቴሪያ አለው። ክራይቴሪያውን በትክክል በዝርዝር ማየት ይጠበቅባቸዋል። ስለ ክራይቴሪያው ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡ። ሶስተኛው ጥቅም ለአዳዲስ ስታር ሆስቶች ገቢያቸውን ከ1.5 ጀምሮ እስከ 3 እጥፍ የሚያሳድጉበት እድል ይዞ መጥቷል። ስታር ሆስት እንዴት አፕላይ እናደርጋለን የምትሉ ከሆነ ታለንት ካላችሁ ስታር ሆስት ላይ ተመዝግባችሁ 1 ሰዓት ላይቭ ስትገቡ 3000፣ ከስር ደግሞ ክራይቴሪያዎች አሉ። ክራይቴሪያዎችን በስክሪንሹት የማጋራችሁ ይሆናል። እንዲሁም ደግሞ ስታር ሆስት እንዴት አፕላይ እናደርጋለን የሚለው ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እኔ ቪዲዮ እንዴት አፕላይ እንደምታደርጉ እሰራላችኋለሁ ማለት ነው። አራተኛው ጥቅም ደግሞ አዳዲስ ሰዎች የኒው ካመር ታስክን ብቻ በመስራት በ2 ሳምንት ውስጥ እስከ $20 ድረስ የሚያገኙበት ሌላ ፕላትፎርም ነው። ስለዚህ ሚሞን ፓርቲ በጣም የተለየ የሚያደርገው ኒው ካመሮች ወደዚህ ፕላትፎርም ሲመጡ በ2 ሳምንት ውስጥ እስከ $20 የሚሰሩበት የኒው ካመር ታስክ አለው ማለት ነው። እነዚህ የኒው ካመር ታስኮች ምንድናቸው? ላይቭ መግባት፣ ፖስት ማድረግ፣ ስልክ ባይንድ ማድረግ፣ እንዲሁም ደግሞ በጣም የተለያዩ ዘርዘር ያሉ የኒው ካመር ታስኮች አሉ። እነሱን በዝርዝር መስራት ይጠበቅባቸዋል። እነሱን ስታደርጉ በ2 ሳምንት ውስጥ እስከ $20 ድረስ የምታገኙበት ፕላትፎርም ነው ማለት ነው። አምስተኛው ጥቅም ደግሞ ገንዘብ ለማውጣት ኦርደር ስታደርጉ በ2 ሰዓት ውስጥ አካውንታችሁ ላይ ገንዘባችሁን አስቀምጥላችኋለሁ። ይህም ማለት ሚሞ ፓርቲ ላይ የምናወጣባቸው መንገዶች እስካሁን ያሉት 3 ናቸው። ቴሌብር፣ ንግድ ባንክ እና አቢሲኒያ ባንክ ናቸው። በእነዚህ ባንኮች ዊዝድሮ ስታደርጉ በ2 ሰዓት ውስጥ አካውንታችሁ ውስጥ ይገባል ይላል። ሌሎች ፕላትፎርሞች ላይ ግን ወደ 24 ሰዓት የሚዘገይበት አለ፣ እንዲሁም ደግሞ ቶሎም የሚልኩ አሉ። ሪቪው ብዙ አላበዛም እያለ። ስለዚህ እነዚህ 5 ጥቅሞች ሚሞ ፓርቲን ከሌሎች ፕላትፎርሞች ለየት ያደርገዋል። ጥያቄ አስተያየት ካላችሁ ከታች ኮሜንት ላይ አስቀምጡልኝ። ጥያቄዎቻችሁን ሰብስቤ በሌላ ቪዲዮ መለሳለሁ። እስከዛው መልካም ጊዜ ይሆንላችሁ።